በዚህ በጠዋት ክፍለ ጊዜ ነቃ ነቃ ብለን ወደየ ምን ሰማራበት እንሰማራለን። እንደየ ስራ ድርሻችን ተማሪ ወደ ትምህርቱ፣ ሰራተኛ ወደ ስራው፣ ገበሬ ወደ ግብርናው አላችሁ ወይ? እንኳን ደህና መጣችሁ። እስኪ አንድ ጊዜ በአንደበታችሁ ተመስገን በሉ። በኮመንታችሁ በጣታችሁ ደግሞ እስቲ ተመስገን ብላችሁ ጻፉ። መልካም ማለዳ፣ ብሩህ ማለዳ እየተመኘንላችሁ በዚህ በቴዲ ፖድካስት በአጭሬ ፖድካስት የጠዋቱ ፕሮግራማችን ዛሬ ሞቅ እንደዚህ ደመቅ እንዳለ ጀምሯል። በጣም ደስ የሚል ቫይብ ነው ያለው። ፀሐይዋ እንደምታያት ነው ፍንጥቅ ብላ ወጣለች። እናንተም ድምቅ ብላችሁ ተዘጋጅታችሁ ወደ የስራችሁ ለመሄድ እንቅስቃሴ እያደረጋችሁ እንደሆነ ተስፋ እናደርጋለን። ወደ ትምህርት፣ ወደ ስራ በተለያየ ሁኔታና ጊዜ ቀናችንን በምስጋና እንጀምራለን። እስኪ አንድ ጊዜ ተመስገን በሉ ባፋችሁ። እንደገና ደግሞ በጣታችሁ ተመስገን ብላችሁ ጻፉ እስቲ። ዋው! በጣም አሪፍ፣ በጣም ናይስ። ይህ የቴዲ አጭሯ ፖድካስት ናት። በአጭሯ ፖድካስት እንግዲህ የዚህ የጠዋቱ ክፍለ ጊዜ ላይ መልካም ማለዳ፣ ብሩህ ማለዳ፣ ደማቅ ማለዳ እያለን እየተመራረቅን እየተሳሳቅን ለ30 ያህል ደቂቃ እንቆይ። እንዲህ 30 በጣም ብዙ ነው። በየማለዳው እንግዲህ እግዚአብሔር ከፈቀደ በየማለዳው እንደዚህ ብቅ እያለን እየተበረታታን እየተነቃቃን ወደ የስራችን የምንሄድበትን ፕሮግራም እንግዲህ እንደዚህ አዘጋጅተናል። ዛሬ የመጀመሪያው በመሆኑ እንደ መጀመሪያነቱ መጠን ብዙ ጊዜ አልወስድባችሁም። ብቻ እስኪ ዋው! በጣም ደስ ይላል። አላችሁ ወይ? መተናል። ይህ የቴዲ አጭሬ ፖድካስት ነው። የአጭሯ ፖድካስታችን የማለዳው ክፍለ ጊዜ ዛሬ ጀምሯል። መልካም ማለዳ፣ ብሩህ ማለዳ እንዲሆንላችሁ እየተመኘን ከቴዲ ፖድካስት አብሬያችሁ ያለሁት ቴድሮስ ካሳሁን ተክሌ ነኝ። ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ። በርታ በሉ። ነቃ። እናንተ የተነቃቃችሁ ናችሁ። ንቃታችሁን አስቀጥላችሁ ለመሄድ ንብ መጣች። ሲሳይ ነው ማለት ነው። ንብ ነች። ናይስ። መልካም ማለዳ፣ ብሩህ ማለዳ ይሆንላችሁ። ብሩህ ማለዳ እንዲሆንላችሁ እየተመኘን ከቴዲ አጭሬ ፖድካስት የጠዋቱን ክፍለ ጊዜያችንን ጀምረናል። በዚህ በጠዋቱ ክፍለ ጊዜ ሀሳብ አንስተን ሞቅ ነቃ ብለን ወደ የተሰማራንበት የምንጓዝበት ነው። ነቃ ብለን ፈገግታችንን ተለዋውጠን ተመስገን ብለን ወደ የተሰማራንበት የስራ የትምህርት መስካችን የምንንቀሳቀስበት፣ በአጭሩ ተነጋግረን ወደ የተግባራችን የዕለት ክንውናችንን ለማከናወን የምንጓዝበት አሪፍ ፕሮግራም ይሆናል። ይህ የመጀመሪያው ክፍል ነው። ይህ የጠዋቱ ክፍለ ጊዜ ነው። በሌሎቹ ሰዓቶች ደግሞ የምንለቃቸው በሌሎቹ ሰዓቶች የምናቀርባቸው ሀሳቦች እንዳሉ ሆነው በዚህ በጠዋቱ ክፍለ ጊዜ እያመሰገንን እየተመራረቅን ደስ እያለን ሊፍታፕ ራሳችን ከፍ ራሳችንን ስሜታችንን ነቃ ሊያደርጉ የሚችሉ ጥቂት ሀሳቦችን አንስተን ነው የምንነጋገረው። ይመቻችሁ። ተጀመረ። መልካም ቀን ይሁንላችሁ። መልካም ማለዳ፣ መልካም የሥራ ጊዜ፣ መልካም ውሎ ተመኘውላችሁ። በሰላም ወጣችሁ በደህና እንድትገቡ ያለው ማን ነበረ? ማን ነው? እስቲ ኮመንት ላይ ጻፉት። እንመኝላችኋለን። እኛም በሰላም ወጣችሁ በሰላም ግቡ፣ ተከናወኑ። የምትሄዱበት የምትሰሩበት ስራ ሁሉ የተከናወነ ይሁንላችሁ። ይህ የቴዲ አጭሬ ፖድካስት ነው። የማለዳው ክፍል ብሩህ ማለዳ ተመኘንላችሁ። ብሩህ ማለዳ፣ ብሩህ ቀን